بسم الله الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين قال سبحانه وأنيبوا إلى ربكم واسلموا له من قبل أن يأتيكم العذاب بغتة وأنتم لا تشعرون إله إن شاء الله زاري عرستي ما هو الإسلام الصحيح وما هو المسلم اسلمنا أننا مسلم مالت من مالتنا يميلون بوف برر يمنا يخونال إن شاء الله باك جراوند دمس الله عفو بلوم يو تلبية سلخونا لا اللهم لبيك لا شريك لك يميل لونا إن شاء الله إبادة مسلم يستوسنو لزانو قداتي اللهم بينو وده فيديو مسراتي قبوتنا إن شاء الله نيزاري عرستي يمي هونو ما هو الإسلام الصحيح وما هو المسلم اسلمنا من مالتنا አንድ ሰው ሙስሊም ነው የሚያስብለውስ ምን ሲያደርግ ነው ምን መስፈርት ሲያሟላ ነው የሚለውን ኢንሻአላህ በወፍ በረር እንደው በስሱ የምንቃኘው ይሆናል። አላህ Subhanahu Wa Ta'ala እንደሚታወቀው ዲነል ኢስላምን ወዶና ፈቅዶ እሱ ደንግጎልናል። ከእምነትም ባሻገር ምርጫና ብልጫ አድርጎልናል። የምናወዳደር ወይም ደግሞ ለውድድር የሚበቃ ሃይማኖት አይደለም፣ ብቸኛና ተወዳዳሪ የሌለው እምነት ነውና ለዚህ ነው አላህ Subhanahu Wa Ta'ala አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና ይላል። ዛሬ ሃይማኖታችሁ ለእናንተ ሞላውላችሁ ሲሳይንም በእናንተ ላይ አትረፈረፍ ጸጋዬንም ሞላውላችሁ ይላል። ከእምነትም ባሻገር ወረዲቱ ለኩም الاسلام ዲና ይላል። ከእምነትም ባሻገር የእስልምና ሃይማኖትን ምርጫና ብልጫ አድርጌ ወደድኩላችሁ ፈቀድኩላችሁ ይላል። ለዚህ ነው ኢነ ዲነ ዒንደላሂ ልኢስላም አለ። ሃይማኖት ብሎ ማለት ካላህ ዘንድ እንከን ጎደሎ የሌለበት የእስልምና ሃይማኖት ብቻና ብቻ ነው አለ። ለዚህም ሰዎች በመሰለኝ በደሳለኝ ሌላ እምነት ቢከተሉ ወይም ደግሞ በመሰለኝ በደሳለኝ ዶግማና ቀኖና ራሳቸው ደንግገው ያን እምነት እውቅና ቢሰጡት አላህ Subhanahu Wa Ta'ala ዘንድ ግን ተቀባይነት እንደሌለው እንዲሁም እውቅና እንደማይሰጠው ያ እምነት ደግሞ ከሳራ መሆኑን ሲነግረን ከዚሁ ሱረቱል ኢምራን ላይ ከዚሁ ሱራ እንዲልናል ወመን የብተገ ገይረ الاسلام ዲን አለ። ከእስልምና ሃይማኖት ውጭ የሚፈልግ ሰው ካለ አለ ፈለን ይቅበለ ሚንሁ ከሱ ከግለሰቡ አላህ Subhanahu Wa Ta'ala ተቀባይነት አያደርገውም፣ ለፍቶ ከንቱ ነው የሚያደርገው አለ። በል ወሁወ ፊል አኺረቲ ሚነል ኻሲሪን አለ። በመጨረሻውም ቀን በትንሳኤ ቀን ነገ በቂያማ ቀን ከከሳሪዎች ነው አለ። ኢዘን ዲነል ኢስላም ብቸኛው የመዳኛ መንገድ ነው። ስለዚህ አንድ ሰው ሙስሊም ነው ሲባል ምን ማለት ነው? እስልምናስ የሚለውን ኢንሻአላህ እስልምና ብሎ ማለት ሁወ ልስቲስላሙ ሊላሂ ቢተውሂድ ወልንቅያዱ ለሁ ቢጧዓ والخلوص من الشرك وأهله والبراءة من الشرك وأهله إذا كان كذلك فهو الإسلام الصحيح. اسلمنا لأن الله سبحانه وتعالى እጅግርን አሳልፈው ለትእዛዛቱ መስጠት ለትእዛዛቱ መጎተት والبراءة من الشرك وأهله ከሽርክና ከሽርክ ባልተቤቶች መጥራት ይሄ ነው እስልምና። ኦኬ ሙስሊምስ የሚባል አንድ ሰው ሙስሊም ነው የሚባለው إذا أسلم لربه وانقاد له وانقاد لطاعته ለጌታው እጅ ሲሰጥ በሱ ላይ ቅንጣት ታክል ሳያጋራ ሲቀር ለትእዛዛቱ ሲያድር فهو ሙስሊም እሱ ነው ሙስሊም የሚባለው። ለዚህ ነው አላህ Subhanahu Wa Ta'ala እስልምናና ሽርክ ተቃራኒ መሆናቸውን ሲገልጽ አታ የሚሰልሙ ሰዎችንም ያ አዩሃ الذين آمنوا እናንተ አመናችሁ ሰዎች ሆይ አለ ይድኹሉ ፊ السلم كافة ጥቅልል ብላችሁ ወደ ዲነል ኢስላም ግቡ። ምክንያቱም ሽርክ እየሰሩ እስልምና የለም፣ ሽርክ እየሰሩ ሙስሊምነት የለም። ሽርክና እስልምና ተቃራኒ ናቸው። እምነትና ክደት ተቃራኒ ስለሆኑ ነው። አንድ ሰው ሙስሊም ነው የሚያስብለው ምንድነው? አላህ Subhanahu Wa Ta'ala በብቸኝነት ሲያመልክ ነው፣ በሱ ላይ ቅንጣት ታክል ሲያጋራ ሲቀር ነው። ወሊዛሊከ ቃለ Subhanahu Wa Ta'ala አመረ ጀሚዕ الناس ወዕቡዱ الله ወላ ትሽሪኩ ቢሂ ሸይአን አለ። አላህ Subhanahu Wa Ta'ala በብቸኝነት አምልኩ፣ የአምልኮት ዘርፎችን ለሱ ብቻና ብቻ አድርጓል። በሱ ላይም ቅንጣት ታክል አታጋሩ። ለመለኩም ሙቀረብ ወላ ነብይ ሙርሰል ወላ አየንካነ ወማ ካን ማንም ይሁን ማንም ኢዘን በአላህ Subhanahu Wa Ta'ala ላይ የማያጋራ ከሆነ የአንድ ሰው እስልምናውና ሙስሊምነቱ ሰብቷል፣ ትክክለኛ በዲነል ኢስላም ላይ ነው ሊያስብለው የሚችል ይሄን መስፈርት ሲያሟላል። ለዚህ ነው አላህ Subhanahu Wa Ta'ala ወአኒቡ ኢላ ረቢኩም አለ ዋስሊሙ ለሁ ወደ ጌታችሁ ተመለሱ። ከሽርክም ከቢዳ ያላችሁ ሰዎች ተውበታችሁን አስተካክላችሁ ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ አለ።
ዋስሊሙ ለሁ ለሱም ለትእዛዛቱ እጅ ስጡ አለ። ሚን ቀብል አየቲየኩሙል አዛቡ በግተታ ወንቱም ላ ተሽዑሩን የአላህ ሱብሓነሁ ወተዓላ ቅጣት ድንገት ከመምጣቱ በፊት ያ ቅጣት መጥቶ የማትረዱበት ቀን ከመምጣቱ በፊት ያ ቅጣት መቼ እንደሚመታም ማታውቁበት ቀን አለና ስለዚህ ወአኒቡ ኢላ ረቢኩም ወአስሊሙ ለሁ አለ። ወደ ጌታችሁ ተመለሱ፣ ወደ አላህ ሱብሓነሁ ወተዓላ ተውበት አድርጉ፣ ለሱም እጅ ስጡ አለ። ለዚህ ነው ኢብራሂም አለይሂ ሰላምን አቡል አንቢያ ኸሊሉላህ ያላ ወዳጅ ወይም ደግሞ የነቢያቶች አባት የሆነውን የተውሂድ አስተማሪ የሆነውን ስለሱ ሲነግረን ማካነ ኢብራሂም የሁድየን ወላ ነስራንየን ኢብራሂም አለይሂ ሰላም ይሁዳም ነሷራም ምንም አልነበረም። እንግዲያ ምን ነበር ሲባል ወላኪን ካነ ሐኒፈን ሙስሊም አለ። ቀጥ ያለ ሙስሊም ነበር አለ። ለአላህ ሱብሓነሁ ወተዓላ ትእዛዝ ያደረ፣ ለተውሂዱ ያደረ፣ በአንድነቱ ያመነ፣ ሽርክን ያስጠነቀቀ ቀጥ ያለ ሙስሊም ነበር አለ። ቀጥ ያለ ሙስሊም ነበር። ወለም የኩን ሚነል ሙሽሪኪን እንዲሁም ከአጋሪያንም አልነበረም አለ። ኢዘን አንድ ሰው እስልምናው የሚረጋገጠው በአላህ ሱብሓነሁ ወተዓላ ሲያምን ከሽርክ ከሙሽሪኮች ሲጠነቀቅና ሲርቅ ብቻና ብቻ ነው። እንደዚህ ካደረገ ሙስሊም ነው። እንደዚህ ካደረገ እስልምናው ይረጋገጣል። እነዚህ የአላህ ሱብሓነሁ ወተዓላ አማኞች መገለጫቸው እነዚያ በአላህ ሱብሓነሁ ወተዓላ ያመኑ ሙስሊሞች ባህሪያቸውም አንዱ ዓላማቱል ሙእሚኒን የአማኞች ባህሪ አይተናል። ኢንሻአላህ ጠቀስ ላድርገው ኢንሻአላህ ይበልጥም ደግሞ ግንዛቤ እንዲፈጥርልን አንዱ መገለጫቸው ምንድነው? ወለዚነ ሁም ቢረቢሂም ላ ዩሽሪኩን በአላህ ሱብሓነሁ ወተዓላ ላይ ቅንጣት ታክል የማያጋሩ ናቸው። እነዚህ ሙስሊሞች ናቸው። እነዚህ አማኞች ናቸው፣ ትክክለኛ አማኞች ናቸው። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ኢብራሂም ሙስሊም እንደነበር ሌሎች ነቢያቶችም ሙስሊም እንደነበሩ ቁርአን ላይ ይጠቅሳል። ለነቢያችንም ምን አለ? ፈዕቡዲላህ ሙኽሊሰን ለሁዲን የአላህ ሱብሓነሁ ወተዓላን ዲን ያጠራ ሆነ ለሱ ሃይማኖትን ያጠራ ሆነ ተገዙ አለ። አላ ንቁ አላ ሊላሂ ዲኑል ኻሊስ የአላህ ሱብሓነሁ ወተዓላ እምነት ዲነል ኢስላም ጥሪትና ጥንፍፍ ያለች ነች። ኢዘን ፈልነዕቡዱላህ ዐዘ ወጀል ሙኽሊሰን ለሁዲን ወላ ኑሽሪክ ቢላሂ ሸይአን ለአላህ ሱብሓነሁ ወተዓላ አምልኳችን እናድርግ፣ ለሱ ሃይማኖትን ያጠራን ሆነን እንገዛው፣ በሱ ላይም ቅንጣት ተክል አናጋራ። እንደዚህ ከሆነ ነው እስልምናችን የሚረጋገጠው። እንደዚህ ከሆነ ነው ሙስሊም ነው የሚባለው። አለበለዚያ አላህ ሱብሓነሁ ወተዓላን ያመልካል፣ በጎን ሌላን አምላክ አዳብሎ ያመልካል። ይሄ ሙስሊም አይባልም፣ ሙሽሪክ። ይሄ ሙስሊም አይባልም፣ ካፊር ነው፣ ሙሽሪክ ነው። አላህ ሱብሓነሁ ወተዓላ ደግሞ አጋሪያንን ሙሽሪኮችን ደግሞ አይምራቸውም። ኢነላሃ ላ የግፊሩ አዩሽረከ ቢሂ አላህ ሱብሓነሁ ወተዓላ በሱ የሚያጋሩትን አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ከዛ ውጭ ያለን ወንጀል ግን ይምራል። አዩሃል ሙስሊሙን አዩሃል ሙእሚኑን ኢተቁላህ ዐዘ ወጀል ኢተቁላህ ቢረቢኩም በጌታችሁ ላይ ቅንጣት ታክል ከማጋራት ተጠንቀቁ። ይሄ ሽርክ የሚባለው ነገር አላህ ይጠብቀን። እስልምናን የሚገፍ ነው፣ ሙስሊምነታችን የሚያፈርስ ነው። ለዚህ ነው ነቢያቶች እንደሚታወቀው ወደ ተውሂድ ነው የተጣሩ። ወለው አሽረኩ አለ አላህ ሱብሓነሁ ወተዓላ ሱረቱል አንዓም ላይ ቁጥር 88 18 ነቢያቶችን ጠቅሶ ወለው አሽረኩ እነዚህ ነቢያቶች አያጋሩም እንጂ አለ። ቢያጋሩ ኑሮ ለሐቢጡ አንሁም ማ ካኑ ያዕመሉን ሲሰሩት የነበረውን ስራ እናበሳለን፣ ለፍቶ ከንቱ ያደርጋቸው ነበር አለ። የሚሰሩት እናብስባቸው ነበር አለ። ምክንያቱም ሽርክ የሚባለው ነገር አደጋ ነው ወንድሞች፣ እንደ ቀላል ነገር ልናየው አይችልም። በእነዚህ ነቢያቶችን ብቻ አይደለም ዛቻ ያቆመው ለነቢያችን አለይሂ ሰላቱ ወሰላም ሱረቱል ዙመር ቁጥር 65 ላይ ወለቀድ ኡሂየ ኢለይከ ወኢለል ለዚነ ሚን ቀብሊከ ለአንተ መለኮታዊ ራእይ አውርደናል ካንተ በስተፊትም ልክ ሱረቱል አንዓም ላይ እንደጠቀስነው ታሪክ ማለት ነው። ለኢን አሸረክታል አታጋራም እንጂ ያ ነብይ አላህ አለይሂ ሰላቱ ወሰላም ብታጋራ ኑሮ አለ ለይሕበጡነ አመሉከ ወለተኩነነ ሚነል ኻሲሪን ስራህን አብሰን ከከሳሪዎች ትሆን ነበር አለ። ኢዘን ፈዕቡዲላህ ወኩን ሚነ ሻኪሪን ፈዕቡድ ወኩን ሚነ ሻኪሪን አለ። ይልቁንም አላህ ሱብሓነሁ ወተዓላ በብቸኝነት አምልክ ከመስጋኞችም ሆነ አለ። ሊዛሊከ ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ላ ቱሽሪክ ቢላህ በአላህ ሱብሓነሁ ወተዓላ ላይ ቅንጣት እንዳታጋር ወይም ቁጤታ ሁሪክት ቢያቃጥሉም ቢቆራርጡም አሉ። ኢዘን
ተውሂድ የሚባለው ነገር አንድ አላህ ሱብሓነሁ ወተዓላን በብቸኝነት ማምለክ ነው። ለተውሂድ ሲባል ነው ሰማያትና ምድር የቆሙት። ለተውሂድ ሲባል ነው 124,000 ነቢያቶች ከዛም በላይ የተላኩት። ለተውሂድ ሲባል ነው መለኮታዊ ራእይ ኩቱቦች የወረዱት። ለተውሂድ ሲባል ነው ሰማያት ምድር አጠቃላይ ፍጥረታት የተፈጠረው። ይህ ግዴታችን ነው። አላህ ሱብሓነሁ ወተዓላን በብቸኝነት ማምለክ ወደን አይደለም። አላህ ሱብሓነሁ ወተዓላን የምናመሰግነው አላህ ሱብሓነሁ ወተዓላን የምናመልከው የሆነ ነገር ስላደረገልን አይደለም። ሱነቱ አይደለም፣ ግዴታችን ነው። ኢዘን ፈልነዕቡደላህ ዐዘ ወጀል ሙኽሊሰን ለሁ ዲን ከማ ቃል ዐዘ ወጀል ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። የሰው ልጅን መሆን አጋንንትን እኔም በብቸኝነት ሊያመልኩ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ የተፈጠርንበት ዓላማ አንድ አላህ ሱብሓነሁ ወተዓላን በብቸኝነት አምልከን በእሱ ላይ ቅንጣት ታክል ሳናጋራ ጀነት ለመመንዳት ነው። ወሊዛሊከ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሐቁል ዒባድ አላህ ሱብሓነሁ ወተዓላ አላህ ምንድን ነው? አላህ ሱብሓነሁ ወተዓላ በባሪያዎች ላይ ግዴታ ያደረገው ነገር ምንድን ነው ተብለው ሲጠየቁ ወይም ደግሞ ምን እንደሆነ ታውቃላችሁም ብለው ሰሃቦችን ጠየቁ። አላህ ሱብሓነሁ ወተዓላ በባሪያዎች ላይ ግዴታ ያደረገው አያቡዱሁ ወላ ዩሽሪኩ ቢሂ ሸይአን አሉ። እሱም በብቸኝነት ሊያመልኩ ነው፣ በሱ ላይ ቅንጣት ነገር ሊያጋሩ ነው አሉ። ወከዛሊከ ወማ ሐቁል ዒባድ አለላህ እነዚህ ግዴታ የተጣለባቸውን ባህሪዎቹ እሱም በብቸኝነት አምልከው በሱ ላይ ቅንጣት ተክል ካላጋሩስ ግዴታችን ከተወጣንስ መብት ካላህ ሱብሓነሁ ወተዓላ ዘንድ መብታችንስ ምንድነው ሲባል እሱ በብቸኝነት እስካመለኩት ድረስ ላይቀጣቸው ነው አሉ። ስለዚህ መብታችን ለማስከበር ግዴታችን መወጣት ግድ ይላል። እሱ ምንድነው? እሱም በብቸኝነት ማምለክ። ወቀዷ ረቡከ አላ ተዕቡዱ ኢላ ኢያህ ጌታም ወሰነ እሱን እንጂ እሱን በብቸኝነት ላታመልክ እንጂ በእሱ ላይ ቅንጣት ነገር ላታጋራ ነው። ኢዘን ይሄን የተፈጠርንበት ዓላማ ግልጽ ነው። ይሄን የተፈጠርንበት ዓላማ እህት ወንድሞቼ፣ ሽርክ የሚባለው ነገር በነፍሳችን ላይ ተቆራኝቶ ያለ ጉዳይ ነው። በዚህ ኡማ በማህበረሰቡ ተሰግስጎ ያለ ጉዳይ ነው። እንደ ውስጥ ልብስ ሆኖ ያለ ነገር ነው። ስትጠይቀው ሙስሊም ነኝ ይልሃል፣ ነገር ግን አላህን ያመልካል፣ ሽርክ ላይ ተወዝፎ ታገኘዋለህ። ግን ስትጠይቀው ምንድነው ሙስሊም ኢላ አንዱ የእስልምና የሙስሊምነት መረጋገጫው ምንድነው? አላህ ሱብሓነሁ ወተዓላን በብቸኝነት ማምለክ በሱ ላይ ቅንጣት ነገር አለማጋራት ነውና ኢንሻአላህ እቺ ቪዲዮ ብትረዝምም ወሳኝና ግዴታ የሆነች መልእክት ነችና ኢንሻአላህ ከተቻለም ደግሞ አካውንቴን ኮፒ ሊንክ ብታረጉ ደስ ይለኛል። ኢንሻአላህ እስኪ አካውንት የሚደግና እንደዚህ እንተዋወስበት ኢንሻአላህ የአላህ ሱብሓነሁ ወተዓላን አንድነት የአላህ ሱብሓነሁ ወተዓላን አዞማ ታላቅነቱን ኃያልነቱን ልቅናውን እናስታውስበት። የተፈጠርንበትም ዓላማ ለአምልኮ እስከሆነ ድረስ ኢንሻአላህ ለመልካም ነገር እንተዋወስ። እቺን መልእክት ሸር ኮፒ ሊንክ እያደረጋችሁ ለሌሎች እህት ወንድሞች አዳርሱልኝ። ምክንያቱም እቺ መዳረሷ ትጠቅማለች። ወዘኪር ፈኢነ ዚክራ ተንፈኡል ሙእሚኒን እንዳለው ማለት ነው። ይሄን ለማለት ያክል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።